በቁንጅናሽና በሀብትሽ ዓለም በሙሉ እያደነቀሽ ባለበት ሰዓት ሁሉንም ትተሽ ለነፍስሽ ቅድስና ስትይ ራስሽን ዝቅ ለማድረግ ትደፍሪያለሽ? ግንቦት 30 የምትታሰበው ቅድስት አርዋ ለዘመናችን ሴቶችና ወጣቶች ድንቅ መልእክት አላት። በዚህ ማራኪ በሆነው ነገር ግን እምነትንና ስነ ምግባርን በሚፈትነው ዓለም ውስጥ የራስህን ንጽህናና እውነት ጠብቆ መኖር ምን ያህል ከባድ እንደሆነ አስበህ ታውቃለህ? ዛሬ ግንቦት 30 ነው። ቤተ ክርስቲያናችን ታላቁን ቅድስት አርዋን የምታስብበት ዓመታዊ በዓሏ ነው። ይህ ታሪክ የሚያስተምረን በዙሪያችን ያሉ ማባበያዎችና ምድራዊ ጥቅሞች የእግዚአብሔርን ፍቅር ሊያስረሱን እንደማይገባ ነው። ቅድስት አርዋ በምድራዊ ውበቷ በደግነቷና በባለጸግነቷ የምትታወቅ ድንቅ ክርስቲያን ነበረች። ነገር ግን በሕይወቷ ውስጥ የእግዚአብሔርን ፍቅር ከምንም በላይ አስቀድማ ነበር። ዓለማዊ ክብርና የሀብት ክምችት ሊያታልሏት አልቻሉም። ቅዱስ ዮሐንስ አፈወርቅ እንዳስተማረው የነፍስ ውበት በጎነት ነው፣ እርሱም የማይጠፋ ሰማያዊ አክሊልን ያጎናጽፋል። ቅድስት አርዋን ውበቷን፣ ጊዜዋንና ሀብቷን ለነዳያን በመስጠትና በንጽህና በመኖር እግዚአብሔርን አገለገለች። በደረሱባት የሕይወት ፈተናዎችና ማዕበሎች ሁሉ ውስጥ እምነቷን ሳትክድ ለቅድስት ቤተ ክርስቲያንና ለአሁኑ ትውልድ ብሩህ መብራት ሆና አልፋለች። ዛሬ በማኅበራዊ ሚዲያና በውጫዊ ገጽታዎች ላይ ብቻ ትኩረት በሚደረግበት በዚህ ዘመን ውስጣዊ ማንነትንና የነፍስን ቅድስና መጠበቅ መረሳት የለበትም። ቅዱሳን አባቶቻችን እንዳስተማሩን እውነተኛ ስኬት በፈጣሪ ፊት በንጽህና መቆም ነው። ዛሬ እኛ ምድራዊ ጥቅሞችንና ጊዜያዊ አድናቆቶችን ለማግኘት ስንል እምነታችንንና ስነ ምግባራችንን አሳልፈን እየሰጠን ይሆን? የቅድስት አርዋ ረድኤትና በረከት ከሁላችን ጋር ይሁን።